ሰላም ሰላም እንዴት ናችሁ? ዛሬ ደግሞ አቢሲኒያ ባንክ ያወጣውን የትራክ ድራይቨር ነው እዚህ ጋር ማሳያችሁ። እዚህ ጋር እንደምትመለከቱት ይሄንን ዌብሳይት ተከፍቱታላችሁ። የአቢሲኒያ ዌብሳይት ነው። ሊንኩን እዚሁ ስለማስቀምጥላችሁ ቀጥታ ሰርች ስታረጉት እዚህ ጋር ጆብ ኦፕኒንግ ጆቦችን ስለሚከፍትላችሁ ወደ ሌላ መግባት አያስፈልጋችሁም። ስለዚህ እዚህ ጋር ያለውን ነገር አብረን እናያለን። የመጀመሪያውን ስንከፍተው የሚፈልጉት 10ኛ ክፍልን ያጠናቀቀና ሰርድ ሌቭል ወይ ደግሞ የትራክ 1 ድራይቪንግ ላይሰንስ ያላቸውን የሚፈልጉት። ቴክኒካል ኤዱኬሽን ደግሞ ሰርቲፊኬት ቢኖራችሁ ደግሞ አድቫንቴጂየስ ናችሁ ማለት ነው። ከዛም በተጨማሪ 2 አመት ኤክስፒሪየንስ ይፈልጋሉ በድራይቪንግ ማለት ነው። ባንኪንግ ኢንዱስትሪ ላይ ከሰራችሁ በጣም ይበልጥ ተመራጭ ያደርጋችኋል። ነገር ግን አሁን እነዚህ አዲሽናል የሆኑ ነገሮች ስትጠየቁ የምትጠየቁት ለእናንተ አድቫንቴጂየስ እንዲሆንላችሁ ከሌላው የበለጠ ተመራጭ እንዲያደርጋችሁ ነው እንጂ ግዴታ ተብሎ አይደለም፣ ማንዳቶሪ አይደለም። ስለዚህ የለንም ብላችሁ ወደ ኋላ እንዳትሉ። እነዚህ እንግዲህ እዚህ ጋር ያሉት ዲቴሎች እንዳሉ ሆነው ይሄው አፕላይ የምታረጉት እዚሁ አፕላይ ናው የሚለውን ስትነኩት ራሱ ይከፍትላችኋል ማለት ነው። እነዚህ በተጨማሪ ያው ስለ ትምህርታችሁ ስለምናችሁ ምናምን ስለ ዴድላይኑ ምናምን የሚያወራው። ስለዚህ እዚህ ጋር ያለውን እንደዚህ እንዳለ እናንተ አፕላይ ማድረግ ትችላላችሁ ማለት ነው። ለሁላችሁም ይቅናችሁ ባይ